እስራኤል ኢራን ላይ መጠነ ሰፊ ጥቃት ሰነዘረች። በኢትዮጵያ የአሜሪካ አምባሳደር ማሲንጋ በቅርቡ ከድሮን ጥቃት ጋር በተያያዘ ኤምባሲያቸው ያወጣው መግለጫ ስህተት ነበር ሲሉ ገለጹ። ጋዜጠኛ ተስፋለም ወልደየስ በስድስተኛው ቀን ከእስር ተፈታም። በአማራ ክልል በዝንጀሮ ፈንጣጣ ኤምፖክስ በሽታ የተያዙ ሁለት ሰዎች መገኘታቸው ተገለጸ። ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ ከ3 ሳምንት በላይ በእስር ላይ የነበሩት ዶክተር ማህሌት ግዑሽ ከእስር ተፈቱ። ሰላም ጤና ይስጥልን የተወደዳችሁ የቻናላችን ተከታታዮች፣ የሰዓቱን መረጃዎች ዋና ዋናዎቹን በማስቀደም ጀምረናል። አብራችሁን ቆዩ። በኢትዮጵያ የአሜሪካ አምባሳደር ማሲንጋ በቅርቡ ከድሮን ጥቃት ጋር በተያያዘ ኤምባሲያቸው ያወጣው መግለጫ ስህተት ነበር ሲሉ ገለጹ። በኤምባሲያቸው በኩል በኢትዮጵያ ለሚንቀሳቀሱ ታጣቂ ኃይሎች ለቀረበው የሰላማዊ ውይይት ጥሪ አስመልክተው በሰጡት አስተያየት ከተወሰኑ የኦሮሞ ነጻነት ተዋጊ ቡድኖችና ከአንዳንድ የፋኖ ታጣቂ ቡድኖች በኩል አዎንታዊ ምላሽ ማግኘቱንና ተስፋ እንዳላቸው አስታውቀዋል። የድሮን ጥቃቱን አስመልክቶ የወጣው መግለጫ ግን ስህተት ነበር ከማለት ውጪ ምንም ተጨማሪ የሚገለጽም ይሁን የሚቀነስ ነገር የለውም። በመጀመሪያ የተጻፈውን የመግለጫውን ረቂቅ ነበር የተጠቀሙት። እኔ ያላየሁትና ያላጸደቅኩትን ነው የተጠቀሙት። ይህም በአስተዳደራዊ ችግር የተፈጸመና እንዳለመታደል ሆኖ ተላለፈ ሲሉም ዛሬ ሰኔ 5 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ተናግረዋል። በመጀመሪያ ኤምባሲያቸው ያሰራጨው መረጃ የፌዴራል መንግስት በዜጎቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም የሚል ሀሳብ የነበረው ቢሆንም ከሰዓታት በኋላ ይህ ሀሳብ እንዲነሳ ተደርጓል። አምባሳደሩ በትላንትና መግለጫቸው በኤምባሲያቸው በኩል በኢትዮጵያ ለሚንቀሳቀሱ ታጣቂ ኃይሎች ለቀረበው የሰላማዊ ውይይት ጥሪ አስመልክቶ በሰጡት አስተያየት ከተወሰኑ የኦሮሞ ነጻነት ተዋጊ ቡድኖችና ከአንዳንድ የፋኖ ታጣቂ ቡድኖች በኩል አዎንታዊ ምላሽ ማግኘቱን እና ተስፋ እንዳላቸው አስታውቀዋል። ጋዜጠኛ ተስፋለም ወልደየስ በስድስተኛው ቀን ከእስር ተፈታም። የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ከእስር መፈታቱን ጠበቃው አቶ ቤተ ማርያም አለማየሁ ለቢቢሲ ተናግረዋል። ተስፋለም ከእስር የተፈታው ዛሬ አርብ ሰኔ 6 2017 ዓ.ም እስጢፋኖስ አካባቢ ከሚገኘው የፖሊስ መምሪያ መሆኑን ቤተ ማርያም ገልጸዋል። ባለፈው ማክሰኞ ሰኔ 3 2017 ዓ.ም በአዲስ አበባ ከተማ የቂርቆስ ምድብ ችሎት በ15000 ብር የገንዘብ ዋስትና ከእስር እንዲፈታ ወስኖ ነበር። ሆኖም ፖሊስ ለአዲስ አበባ ይግባኝ ሰሚ ችሎት አቤቱታ በማቅረቡ ሳይፈታ ቀርቷል። ይግባኝ ሰሚ ችሎት ሰኔ 4 2017 ዓ.ም ጉዳዩን ከመረመረ በኋላ የፖሊስን አቤቱታ ውድቅ በማድረግ የስር ፍርድ ቤቱን ውሳኔ በማጽናት ጋዜጠኛው የዋስትና መብቱ እንዲጠበቅለት በድጋሚ በይኗል። ነገር ግን ፖሊስ ይግባኝ ሰሚ ፍርድ ቤት ውሳኔን በመቃወም ለአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት በድጋሚ አቤቱታ አቅርቧል። ሰበር ሰሚ ችሎቱ ትላንት ሐሙስ የፖሊስ ይግባኝ አቤቱታ አያስቀርብም በሚል መወሰኑን የኢትዮጵያ ኢንሳይደር ባለቤት ሀቅ ሚዲያና ኮሚኒኬሽን ባወጣው መግለጫ ላይ አስታውቋል። በአማራ ክልል በዝንጀሮ ፈንጣጣ ኤምፖክስ በሽታ የተያዙ ሁለት ሰዎች መገኘታቸው ተገለጸ። በአማራ ክልል በመተማና ባህር ዳር ከተሞች በዝንጀሮ ፈንጣጣ ኤምፖክስ በሽታ የተያዙ ሁለት ሰዎች መገኘታቸውን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። በሽታው በመተማ አንድ ሰው እንዲሁም በባህር ዳር አንድ ሰው በአጠቃላይ በሁለት ሰዎች ላይ የተገኘ ቢሆንም በሽተኞች በወቅቱ ተገቢውን ሕክምና አግኝተው በማገገም ላይ መሆናቸውን የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብህ ትላንት ሰኔ 5 2017 ዓ.ም በሰጡት ጋዜጣዊ መግለጫ ተናግረዋል። ኃላፊው አያይዘውም የኤምፖክስ በሽታ ተገቢውን ጥንቃቄ ከተደረገበት ቶሎ የሚድን በሽታ በመሆኑ ህብረተሰቡ ተገቢውን ጥንቃቄ ማድረግና የግል ንጽህናን በመጠበቅ ራስን ከበሽታው መከላከል ይገባል ማለታቸው ተዘግቧል። ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ ከ3 ሳምንት በፊት በስር ላይ የነበሩት ዶክተር ማህሌት ግዑሽ ከእስር ተፈቱ። ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ ሁከትና ብጥብጥ በማነሳሳት ወንጀል ተጠርጥረው ከ3 ሳምንት በላይ በእስር ላይ የነበሩት ዶክተር ማህሌት ግዑሽ በዋስ ከእስር መለቀቃቸውን የቤተሰብ አባል አዲስ ስታንዳርድ አረጋግጠዋል። አናቶሚክ ፓቶሎጂስት ማህሌት በዋስትና ከእስር የወጡት ዛሬ 10 ሰዓት ላይ መሆኑን የቤተሰብ አባሉ ተናግረዋል።
በተጨማሪም በክስ መዝገቡ ስር የነበሩ ሌሎች የጤና ባለሙያዎች ትላንት ረቡዕ ሰኔ 4 ቀን 2017 ዓ.ም ከጤና ሚኒስቴር ጋር ውይይት ካካሄዱ በኋላ መፈታታቸውን ገልጸዋል። እስራኤል ኢራን ላይ መጠነ ሰፊ ጥቃት ሰነዘረች። የእስራኤል አየር ኃይል ዛሬ ከሌሊቱ 9 ሰዓት ገደማ ቴህራንን ጨምሮ በኢራን የተለያዩ ከተሞች መጠነ ሰፊ አየር ጥቃት ፈጽሟል ተብሏል። በእነዚህ ጥቃቶችም የኢራን የጦር ኃይሎች ጠቅላይ ኤታማዦር ሜጀር ጄኔራል መሐመድ ባጋሪ፣ የኢራን እስላማዊ አብዮት ዘብ ዋና አዛዥ ሜጀር ጄኔራል ሁሴን ሳላሚ፣ የኢራን ጦር ኃይሎች ማዕከላዊ ጽህፈት ቤት አዛዥ ሜጀር ጄኔራል ሳለም አሊ ረሺድ፣ የአዛድ ዩኒቨርሲቲ ፕሬዝዳንት ሆነው እያገለገሉ የነበሩት አንጋፋው የኒውክሌር ሳይንቲስት መሐመድ ማህዲ ቴህራንቺ፣ የኒውክሌር ሳይንቲስት ፈሪዱን አባሲና ሌሎችም የጦር አዛዦች በሌላ ጥቃት መስዋዕታቸውን የኢራኑ ፕሬስ ቲቪ ዘግቧል። እስራኤል የኢራን ቁልፍ ወታደራዊ ቦታዎችንና ቁልፍ ወታደሮች መኖሪያዎቿን ስታጠቃ ኢላማ መታቷ የዓለም መነጋገሪያ ሆኗል። በተለይ ቁልፍ የወታደራዊ መሪዎቿ መቀመጫ የሆኑ ቤቶችን፣ አልጋ ቤቶችን ከአንድ ህንፃ ላይ ለይታ የመታችበት መንገድ አስገራሚ ሆኗል። በእስራኤል ጥቃት ኢራን 6 ቁልፍ ወታደራዊ መሪዎቿን አጥታለች። ኢራን በሞቱት ጄኔራሎቿ ምትክ ሌላም ሾማለች ተብሏል። አሁን ላይ የአሜሪካ የእንግሊዝና የእስራኤል አየር ኃይሎች ከኢራን የሚመጣን ጥቃት ለማምከን ኢራቅ፣ ሶሪያና ጆርዳን ላይ ተሰማርተዋል ተብሏል። ጆርዳን አየር ክልሏን ለእስራኤል ክፍት ያደረገች ሲሆን በአሁኑ ሰዓትም በመቶዎች የሚቆጠሩ ድሮኖች ከኢራን ወደ እስራኤል እየተወነጨፉ ሲሆን የሶስቱ ሀገራት አየር ኃይሎችና የአየር መከላከያዎች ለመምታት እየተጠባበቁ ነው ተብሏል። በጥቃቱ በናታንዝ የሚገኘው የኢራን የኑክሌር ተቋምና የባለስቲክ ሚሳይል ማምረቻ ኢላማ እንደተደረጉም ለማወቅ ተችሏል። ኢራን ጠንካራ አጸፋ ሰጣለሁ ብላለች። በእስራኤል የአስቸኳይ ጊዜ አዋጅም ታውጇል። ቤንጎሪዮን አውሮፕላን ማረፊያን ጨምሮ ሌሎች የአውሮፕላን ማረፊያዎች፣ ብዙ የመንግስት መስሪያ ቤቶች ከኬጂ እስከ ዩኒቨርሲቲ የሚገኙ የትምህርት ተቋማት በሙሉ መዘጋታቸው ተሰምቷል። መሰባሰብም ተከልክሏል ነው የተባለው። እስራኤል ሙሉ ትኩረቷን አይቀሬውን የኢራን አጸፋ መመከት ላይ ስለማድረጓም ተገልጿል። ኢራን በእስራኤል ጥቃቶች የተገደሉ የጦር መሪዎቿን በአዲስ የሾመች ሲሆን ሁሴን ሰላሚ በእስራኤል ጥቃት መሞታቸውን ተከትሎ ጄኔራል አህመድ ቫሃዲ የእስላማዊ አብዮት ዘብ አዛዥ ሆነው ተሾመዋል። ሀቢቦላ ሳያሪ የጠቅላይ አዛዥ ጊዜያዊ ኃላፊም ሆነዋል ነው የተባለው። እስራኤል ሌሊቱን በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይልም አረጋግጧል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሁሴን ሳላሚ መገደላቸውና የኢራን መገናኛ ብዙሃን ዘግበዋል። እስራኤል ዓላማ ያደረጉት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከል ሲቪሊያን ይገኙበታል ብለዋል። በኢራን መዲና ቴህራን ከፍተኛ ፍንዳታ እየተሰማ መሆኑ ተገልጿል። ኢራን እስራኤል በፈጸመቻቸው ጥቃት 6 የኒውክሌር ሳይንቲስቶች መሞታቸውን አስታውቃለች። የኢራን ስታንም የዜና ወኪል እንደዘገበው በእስራኤል ጥቃት 6 የኢራን የኒውክሌር ሳይንቲስቶች መገደላቸውን ዘግቧል። ኤጀንሲው በኤክስ ላይ ባወጣው ዘገባ በጥቃቱ 6 ሳይንቲስቶች አብዱል ሐሚድ ማኖቺሂር፣ አህመድ ሬዛ ዞልፋጋሪ፣ ሰይድ አሚር ሁሴይን ፋቂ፣ ሞትቢል አይዴዝህ፣ መሐመድ ማሃዲ ቴህራንቺ እና ሬዱን አባሲ ተገድለዋል ብሏል። ሁሴን ሰላሚ በዚህ ጥቃት ከተገደሉት ከፍተኛ አመራሮች መሆናቸውም ተረጋግጧል። የሀገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዱን አባሲ መገደላቸውንም የመንግስት መገናኛ ብዙሃንም አረጋግጠዋል። ከህንድ የአውሮፕላን አደጋ አንድ ሰው በህይወት ሲተርፍ 241 ሰዎች መሞታቸው ተገለጸ። ከህንድ ወደ ለንደን የሚጓዝ የህንድ አውሮፕላን ለበረራ እንደተነሳ ብዙም ሳይቆይ ተከስክሶም የበረራ አስተናጋጆችን ጨምሮ 241 ሰዎች እንዲሁም በተከሰከሰበት ስፍራ የነበሩ በርካታ ሰዎች ህይወት አልፏል ተብሏል። ከምዕራባዊ ህንድ አህመድ አባድ ከተማ የተነሳው ቦይንግ 787-8 ድሪም ላይነር አውሮፕላን የሆስፒታል ህንፃና የህክምና ተማሪዎች ማደሪያ በሚገኝበት መኖሪያ አካባቢ ላይ ነው የተከሰከሰው ተብሏል። በዚህ አደጋ በአውሮፕላኑ 11A የወንበር ቁጥር ላይ ተቀምጦ የነበረ የእንግሊዝ ዜግነት ያለው መንገደኛ ብቻ በአስገራሚ ሁኔታ በህይወት ተርፏል። ግለሰቡ በኋላ ላይ ለቤተሰቡ ሲናገር እንዴት እንደተረፍኩ አላውቅም ብሏል።
የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከቃላት በላይ የሆነ ልብ ሰባሪ ክስተት ሲሉ የገለጹት አደጋ መንስኤው እስካሁን ግልጽ አይደለም። በህንድ ታሪክ በርካቶች በሞቱበት በዚህ የአውሮፕላን አደጋ የሞቱ ሰዎች ቁጥር ሊጨምር እንደሚችል ባለስልጣናት ገልጸዋል። በርካቶች ካለቁበት ከዚህ አደጋ የአንድ ሰው በህይወት መትረፉ አስገራሚ ዜና የዓለም አቀፍ ሚዲያው መነጋገሪያ ሆኗል። ከአደጋው የተረፈው እንግሊዛዊው ሃሺዋ ኩሽማር ራምሽ በእግሩ እየተራመደ ወደ አምቡላንስ ሲያመራ ታይቷል። አውሮፕላኑ ከተነሳ ከ30 ሰከንድ በኋላ ከፍተኛ ድምፅ ተሰማ። ሁሉም ነገር የሆነው በቅጽበት ነበር ሲል ሆስፒታል ውስጥ ሆኖም ለአካባቢው መገናኛ ብዙሃን ስለ ክስተቱ ተናግሯል። የአክስቱ ልጅ አጃይ ቫልጊ እንዳሉት ራምሽ ደህና መሆኑን ለመግለጽ ወደ ዘመዶቹ ስልክ ደውሎ ነበር። ሆኖም አብረው ተሳፍሮ የነበረው ወንድሙ አጃይ የት እንዳለ እንደማያውቅ ተናግሯል። ሐሙስ ዕለት የተከሰተው ይህ አደጋ ለመጀመሪያ ጊዜ እንደ አውሮፓውያን 2011 በተዋወቀው 787 ድሪም ላይነር አውሮፕላን በርካታ ሰዎች የሞቱበት ነው ተብሏል። የተወደዳችሁ የቻናላችን ተከታታዮች ለሰዓቱ ያዘጋጀንላችሁ መረጃዎች እነዚሁ ነበሩ። ቻናላችንን ሰብስክራይብ፣ ቪዲዮዎቹ ደግሞ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።